እንደምን ቢሉት ዘመዶች ከተውት ሚስቱ ትታው ሄዳ ልጆች ሞተውበት ዓይኖቹ በምሬት እንባ ላፈሰሱ እግዚአብሔር ይመስገን እግዚአብሔር ይመስገን ነበር ኢዮብ መልሱ። እግዚአብሔር ይመስገን እግዚአብሔር ይመስገን ነበር ኢዮብ መልሱ። በሕይወቱ ገጥሞት የበረታ ጽልመት በአንድ ቀን ሲነጠቅ ልጆችና ንብረት አካሉ በቁስል ተይዞ በጠናም ኢዮብ እንዴት ቻለ ለአምላኩ ምስጋና። እንደምን ቢሉት ዘመዶች ከተውት ሚስቱ ትታው ሄዳ ልጆች ሞተውበት ዓይኖቹ በምሬት እንባ ላፈሰሱ እግዚአብሔር ይመስገን እግዚአብሔር ይመስገን ነበር ኢዮብ መልሱ። እግዚአብሔር ይመስገን እግዚአብሔር ይመስገን ነበር ኢዮብ መልሱ። በሰጠበት መንደር ሲቆም ለልመና ሚስቱ ሙት ስትለው ጌታን እርገምና የስንፍናን ነገር አይሰማም ጆሮዬ ይክሰኛል እርሱ ይችላል ጌታዬ። እንደምን ቢሉት ዘመዶች ከተውት ሚስቱ ትታው ሄዳ ልጆች ሞተውበት ዓይኖቹ በምሬት እንባ ላፈሰሱ እግዚአብሔር ይመስገን እግዚአብሔር ይመስገን ነበር ኢዮብ መልሱ። እግዚአብሔር ይመስገን እግዚአብሔር ይመስገን ነበር ኢዮብ መልሱ። ቅን ነገር መናገር ላፌ ከቸገረኝ አምላኬ እንዳያዝን ምነው ዝም ባልኩኝ ልሳኔ እንዳይጠራ ሞትና መከራ ለምስጋና ቆሜ ነገን ዛሬ ልስራ። እንደምን ቢሉት ዘመዶች ከተውት ሚስቱ ትታው ሄዳ ልጆች ሞተውበት ዓይኖቹ በምሬት እንባ ላፈሰሱ እግዚአብሔር ይመስገን እግዚአብሔር ይመስገን ነበር ኢዮብ መልሱ። እግዚአብሔር ይመስገን እግዚአብሔር ይመስገን ነበር ኢዮብ መልሱ። እግዚአብሔር ይመስገን ቢጎድልህም ቢሞላም ለዓይኔ ሽፋሽፍት እንቅልፍ እንኳን ባጣም ብዙ እንደነበረው ትናንትና ደጄ ክፉንም ደግሞ ይቀበላል እጄ። እንደምን ቢሉት ዘመዶች ከተውት ሚስቱ ትታው ሄዳ ልጆች ሞተውበት ዓይኖቹ በምሬት እንባ ላፈሰሱ እግዚአብሔር ይመስገን እግዚአብሔር ይመስገን ነበር ኢዮብ መልሱ። እግዚአብሔር ይመስገን
እግዚአብሔር ይመስገን ነበር